የዚህ ድምጻዊ ሙዚቃዎቹ አሳዛኝ ከመሆናቸው በላይ እንጉርጉሮ ትካዜና ስንብት የሚበዛባቸው ሲሆኑ አንዳንድ ጊዜ ደግሞ ልመናና ተማጽኖ የሚጎናጸፉ ናቸው። እያንዳንዱ የሰራቸው ግጥምና የሙዚቃ ስራዎቹ በርካታ ጊዜ ከተፈተነበትና መጨረሻው አሳዛኝ ሆኖ ከተጠናቀቀው የፍቅር ህይወቱ ጋርም ጥብቅ ቁርኝት አላቸው። ሳልሰናበትሽ ደህና ሆይ ሳልሽ እያለ የሚያንጎራጉረው አክሊሉ ስዩም ለፍቅር ሲል ብዙ ዋጋ ከፍሏል። በዛሬው ዝግጅታችን ስለ አክሊሉ ስዩም የፍቅር ህይወቱ አሳዛኝ ማንነትና አሟሟቱ ያልተሰሙ ምስጢሮችን እናጋራችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ቪዲዮን ላይክ በማድረግ አብራችን ቆዩ። አክሊሉ ጎንደር ጋብቻ ነበረው። አስመራ ሲመጣ አክሊሉ የተወለደው በጎንደር ሲሆን ጻድቁ ዮሐንስ ትምህርት ቤት ፊደል ቆጠረ። የአስተዳደግ ሁኔታውን ስንመለከት እንደማንኛውም የሀገራችን ልጅ ከሚወዱትና ከሚንሰፈሰፉለት እናትና አባቱ ጉያ ይልቅ ከአያቱ ጋር ነበር ያደገው። ስንቶቻችን የአክሊሉ ስዩም ስራዎችን አድምጠናል። አክሊሉ ስዩም ከዘፈኖቹ ጀርባ ያለው አሳዛኝ ታሪክ ሲል ጃሚ ባሰፈረው ጽሑፍ ውስጥ ይህን አሳዛኝና ልብ የሚነካ ታሪክ ውስጥ እናገኛለን። ጎንደር የደጃዝማች ጀንበሩ ቤት ነው። እሳቸውም የተከበሩ ሰው ናቸው። ደጃች ጀንበሩ የወልቃይትና ወገራ ግራዝማች ናቸው። ታዲያ ቤታቸው ፎቅ የሚባል ቤት ነው። ከላይኛው የደጃዝማች ጀንበሩ ቤተሰቦች ሲኖሩ ከታችኛው ደግሞ አንድ የፖሊስ ባንድ የተቀላቀለ ወጣት ተከራይቷል። ደጃዝማች ጀንበሩ ለአያት የምታሳሳ የምታምር ማንኛውም ወንድ በውበቷ የምትማርክ ቀይ ረዘም ያለች ልጅ አለቻቸው። ስሟም ሂሩት ጀንበሩ ይባላል። ታዲያ ከደጃዝማች ጀንበሩ ፎቅ ቤት ታችኛው ክፍል ተከራይቶ የሚኖረው ወጣት አክሊሉ ስዩም ነው። አክሊሉ ከቤቱ ተቀምጦ ያችን ቦክስ ጊታሩን እየመታ ሁሌ ያንጎራጉራል። ለሙዚቃ የተለየ ፍቅር ያለው ወጣት አክሊሉ በደጃዝማች ጀንበሩ ልጅ በሂሩት ጀንበሩ በተማረከ። እሷም እሱን ያላየች መስላ በአይኗ ማየት ከጀመረች ሳምንታት ተቆጥረዋል። በመጨረሻም በመካከላቸው ፍቅር ተጀመረና እሱ ከታች እሷ ከላይ ከፎቁ መኖሯን የሚያውቁ ጓደኞች ሲያንጎራጉሩ ከላይ አወረዳት ወደታች እያሉ ይቀልዱበታል። አክሊሉ መዋደዳቸውና ፍቅራቸው የእውነት እንደሆነ ስለተረዳ ጊዜ ሳያጠፋ ሽማግሌ ላከ። ደጃዝማች ጀንበሩ ግን አሻፍረኝ አሉ። ነገር ግን የማንም አዝማሪ እንዴት የኔን ልጅ ላግባ ይላሉ። ከተወሰነ ጊዜያት በኋላ በብዙ ጉትጎታና ልመና ደጃዝማች ጀንበሩ ለሽማግሌ ፈቀዱ። አክሊሉና ሂሩት ተጋቡ። ታዲያ በትዳር ህይወታቸው ቴዎድሮስ አክሊሉና ሳራ አክሊሉ የተባሉ ልጆችን ወለዱ። ጥንዶቹ ቀስ በቀስ እየተጨቃጨቁና እየተጣሉ መታየት ጀመሩ። በመሃልም ይህ ነገር እየበዛ ሲደብረው በ1977 ዓ.ም ወደ አስመራ ጎራለ። አስመራ ከገባ በኋላ አክሊሉ ህይወት ፍቅርና ናፍቆት ውስጡን ሲበላው የማያልቅ እንጉርጉሮ ማፍለቅ ጀመረ። 1978 ዓ.ም ሳልሰናበትሽ ደህና ሆይ ሳልሽ የሚለውን ካሴት አወጣ። ከዚህ ካሴት ቀጥሎ በተከታታይ ያወጣቸው ካሴቶችም ለህይወት ያለውን ፍቅር ናፍቆትና ትዝታ የገለጸበት ነበር። ናፍቆቱን በዘፈን ሲገልጽላት በሰዎችም በራሷ ተነሳስታ ሂሩት ወደ አክሊሉ ወደ አስመራ ሄደች። ሂሩት የቆየችው ግን 2 ወር ብቻ ነበር። አባቴ እርጅና ላይ ነው፣ እዚህ ሁኜ ሞቱን ከምሰማ ጎንደር ሄጄ አስታምሜ በቀብረው ይሻለኛል በሚል ሐሳብ አስመራ ላይ ትታው ወደ ጎንደር ጎራለች። የዚህ ጊዜ አክሊሉ እየተዋደዱ መለያየታቸው ሲገባው ብሶቱን በዘፈን ገለጸ። ታዲያ ያልተቋጨው ፍቅራቸው ለአክሊሉ ብዙ የፍቅር የናፍቆትና የትዝታ ዘፈን ምንጭ ሆነ። ፍቅራቸው በዚህ መልኩ በመቋጨቱ ብሶቱን በሙዚቃ መግለጹ የቀጠለው አርቲስቱ በመጨረሻም ከመጀመሪያ ሚስቱ ጋር አልሳካለት ያለውን ትዳር ሌላ ሚስት በሚኖርበት ኤርትራ ግብቶ መኖር ጀመረ። የድሮ ሚስቱም ሌላ ባል አግብታ ወልዳለች። አክሊሉም ከአዲስ ሚስት ጋር ደስ የሚል ህይወት እየኖረ 2 ልጆችን በድጋሚ ወለደ። በ1983 አዲሷን ሚስቱንና ልጆቹን ይዞ ወደ እስራኤል ሄደ። በእስራኤልም የሰርግ ዘፈኖችን በመዝፈን ዝናው ከዳር እስከ ዳር መናኘት ጀመረ። እጅግ በሚያሳዝን መልኩ አብራ ያለችው የልጆቹ እናት አብሮት በሚሰራው የሥራ ባልደረባው ተነጥቆ ልቡ በድጋሚ ተሰበረ። በጓደኛውና በሚስቱ በሁለት ወገን መካዱ ሲበረታበት ስቃዩን በዜማ ያንጎራጉር ጀመረ። ጓደኛውም ለጓደኛው ብላ የከዳቸው ሚስቱም ሁለቱንም የአንድ ሀገር የአስመራ ልጆች ነበሩ። አክሊሉ በእስራኤል ብቻውን ይኖር ጀመር። ከብዙ ስብራቶች ጋር ህመሙን ችሎ ከጎኑ ያለችው ብቸኛ ዘመዱና ጓደኛው ሙዚቃ ነበር። በዚህ ድል ያልቀነው አክሊሉ ከራሱ አልፎ ለሌሎች ዘፋኞች ተወዳጅ ዜማዎችን መስራት ቀጠለ። ለኤፍሬም ታምሩ፣ ለሐመልማል አባተ፣ ለህብስ ጥሩነህ፣ ለሰርካለም ተገኘ ከማያልቁ ዜማዎቹ ችሯቸዋል። ለኤፍሬም ታምሩ ከሰጠው ዜማዎች ስንመለከት ደግሞ ጀመረኝ፣ ሰላም ልበለው አይንሽን፣ እንዴት ነሽ ሀገሬ፣ አረኔ የማይምሉትን ችሮታል። በዚህ ህይወቱ ትንሽ ደስተኛ አድርገ የነበረው ከመጀመሪያ ሚስቱ የወለደው ወንድ ልጁ ቴዎድሮስ አክሊሉ የአባቱን ፈለግ ተከትሎ ዘፋኝ በመሆኑ ነበር። የአባቱ የሚኮራበት በምሽት ክለቦች የአባቱን ዘፈን መዝፈን የጀመረው ወጣት ቴዎድሮስ በ1998 ዓ.ም በድንገተኛ ህመም ህይወቱ አለፈ። የልጁ ሞት በአባቱ አክሊሉ ስዩም ላይ ተጨማሪ ሐዘን ፈጠረበት። እኒና መሰል ህመም ሲደራረብበት በ2000 ዓ.ም ላይ
ወደ መዲናችን ወደ አዲስ አበባ ጎራለ። እንደመጣም ሙዚቃ ቤትና ስቱዲዮ ከፍቶ ሙዚቃ መስራት የጀመረ ሲሆን የሙዚቃ ኢንዱስትሪ የተቀዛቀዘበት ጊዜ ነበርና አክሊሉም ቀስ በቀስ ለመክሰር በቃ። ከሙዚቃ ተጫዋቹ ጓደኛው ጋር ሰርቶ የጨረሰው አልበም ሳይለቅ ወደ እስራኤል በድጋሚ ተመለሰ። ከቅርብ ጊዜ በኋላ አሜሪካ የነበረችው ልጁ ሳራ ለማግባት ጎንደር ስትመጣ ልጁን ለመዳር ጎንደር ገባ። በዛ ወቅት ከህመም ጋር እንደሚታገል ላየው ሰው ሁሉ ያስታውቅ ነበር። ከሰርጉ በኋላ ወደ እስራኤል ተመለሰ። ነገር ግን ከተወሰኑ ወራት በኋላ እስራኤል ውስጥ መሞቱ ተሰማ። 7 አልበሞችን ሰርቶ ለአድናቂዎች አበረከተና ለብዙ ዘፋኞች ዜማ ሰጥቶ ለሙዚቃው ኢንዱስትሪ እድገት ከፍ ያለ አስተዋጽኦ ያደረገው ጀግና አክሊሉ ስዩም ሲሞት ሞቱን እንኳን በሰፊው የዘገበ ሚዲያ አልነበረም። በሰሚ በስልክ ነበር ለጓደኞቹና ለወዳጅ ዘመዶቹ መረጃው ሊደርስ የበቃው። አዎ ያ በጎንደር የተወለደው በደርግ ዘመን ተወዳጅ የነበረችውን ሂሩት ጀንበሩን ያገባው በሚዘፍንበት ቦታና ሲኒማ አዳራሽ ውስጥ የማይለያዩት ሲበዛ ቆንጆ የነበረችው ሚስት የነበረችው ዛሬም ላይ ጎንደር በህይወት እንዳለች የሚነገርላት ከሚወዳትና ከሚያፈቅራት ተለያይቶ ከብዙ ዓመታት በኋላ የዚህን ዓለም ተሰናበተ። በተለይም ሳልሰናበትሽ የሚለው ካሴት በ1978 ዓ.ም የተሰራው ባወጣቸው ተከታታይ ዘፈኖች ውስጥ ያቺ የሚወዳት ሚስቱ አለች። የሚያወራው ስለሷ ነው። የሚያወራውም ብዙ ነው። ውስጡን መናገር ባያስፈልግም አስመራ ሄደው በብስጭት ነበር ሚስቱን የቀሙት ሰዎችም አሉ የሚለው ንግግር ልክ የሚመስለው እዚህ ላይ ነው። ከ3 ዓመታት በኋላ ሂሩት ወደ አስመራ ብትሄድም ለማስታረቅ የተደረገው ሙከራ አልተሳካም። ወደ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መሰናዶ በዚህ ቋጭን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳይረሳ። ሰላሙን ተመኘን። ወጪኔ እንደከመኝ ወዳናው መንገዱ ማሳውን መሰደዱ